ስማ፣ አሁን ደግሞ ስለ ዘር ፍሬ ልንገር። ያ የአንተ የቁልቁለት ሀብት በህመም አብጦ እንደ እሳት እየነደደ ወደ ሆስፒታል ሮጠ በዶክተሮች ፊት ስሩን ከመውረድ በፊት እነዚህን 8 ጨካኝ ህጎች በአንጎል ቅረጻቸው። ካልሰማኸኝ ግን ማልቀሻ ቅርብ ነው። አንደኛ፣ ጠባብ ጂንስ አትጋት። ያንን ምስኪን የዘር ፍሬህን ጠባብ በሆነ ጂንስ ሱሪ አትጭመቀው። እሱ እኮ ነፃነትና ቅዝቃዜ ይወዳል። ስትጨምቀው ሙቀቱ ይጨምርና እስፐርምህም ይሞታል፣ ፍሬህም በህመም ይጮሃል። ሰፊና ምቹ ልብስ ልበስ፣ አለበለዚያ የሰውነት ክፍል ታፍኖ ሲያብጥ ዋይ ዋይ ማለት አይቀሬ ነው። ሁለተኛ፣ ሽንትና ስፐርምህን አታፍን፣ ልቀቀው። ሽንት ሲመጣ ወይም የመውጣት ስሜት ሲኖር በግድ አታፍነው። ወደ ኋላ የመለስከው ፈሳሽ ባክቴሪያ ይዞ ቀጥታ ወደ ስፐርም ማስተላለፊያ ቱቦ በመሄድ ከባድ ኢንፌክሽንና እብጠት ይፈጥራል። ሲመጣብህ በሰዓቱ ተፈጥሮን አክብርና አስወግደው፣ አለዚያ በቁም ነው የምትቀቀለው። ሶስተኛ፣ ንጽህናን ጠብቅ። ቆሻሻውላ ያንን አካባቢን እንደ ዕቃ ማጠቢያ ሳሙና ሳታጥበው ቀናትን የምታሳልፍ ከሆነ ባክቴሪያና ፈንገስ ሰፍረውበት ወደ ውስጥ ይዘልቃሉ። የሽንት ቱቦ ኢንፌክሽን ከያዘ ደግሞ ህመሙ ቀጥታ ወደ ዘር ፍሬ ይሄዳል። በየቀኑ በንጹህ ውሃና ሳሙና እጠበው፣ የቆሻሻ መጋዘን አትሆን። አራተኛ፣ ከባድ ብረት ስታነሳ ተጠንቀቅ። ጂም ሄደ የአቅምን ሳታውቅ ጉልበተኛ ነኝ ብለ ስትገፋ የሆድ ጡንቻ ተቀዶ አንጀት ወደ ዘር ፍሬ ከረጢት ይወርዳል። ያኔ የሚመጣው ህመም ህይወትን ነው የሚያሳጣ። ብረት ስታነሳ በአግባቡና በቀበቶ ታገዘ ስራ። ፎካሪ ሁላ ራስን አታዋርድ። አምስተኛ፣ በሰዓቱ ውሃ ጨልጥ፣ ደረቅ አትሁን። ውሃ በደንብ ካልጠጣ በሽንት ቱቦ ውስጥ ያሉት መርዞችና ክሪስታሎች ይደክማሉ። ይህ ደግሞ በሽንት ጊዜ ሆነ ከዚያም በኋላ ባለው ስሜት ላይ ከባድ ማቃጠልና የፍሬ ህመም ያመጣል። በቀን ቢያንስ 3 ሊትር ውሃ ጠጣ። የዘር ፍሬህ ማምረቻ ጣቢያ በፈሳሽ እጥረት ደርቆ እንዳይቆስል ተከላከል። ስድስተኛ፣ ኢንፌክሽን እንዳይዝ ተከላከል። ዝም ብለህ አትልከሰከስ። ያለምንም ጥንቃቄ ወይም ኮንዶም ሳታደርግ በየቦታው የምትልከሰከስ ከሆነ በአስተራካቢ በሽታዎች አማካኝነት የአንተ ስፐርም ማከማቻ ቱቦ በኢንፌክሽን ይበላሻል። ይህ ደግሞ ወደ ከባድ የዘር ፍሬ ማበጥና ዘላቂ መካንነት ይመራል። ህይወትን አታበላሽ፣ ስሜትን ተቆጣጠር። ሰባተኛ፣ በአደጋ እንዳይመታ ጠብቀው። ጋሻ ሁን፣ ተጠንቀቅ። ኳስ ስትጫወት ወይም ስፖርት ስትሰራ ያንን ስስ አካባቢህን በደንብ ጠብቅ። ጥንካሬ የሌለው ምት ካረፈበት ፍሬው ሊበጠስ ወይም ደም ሊቆጥር ይችላል። አደጋ ሊያጋጥሙ የሚችሉ ጨዋታዎችን ስታደርግ መከላከያ ተጠቀም። ካልሆነ ግን በአንዲት ኳስ ወንድነት ያበቃለታል። ስምንተኛ፣ ረጅም ሰዓት አትቀመጥ። ተነሳና ተራመድ፣ ሮጥ በል። ቀኑን ሙሉ ወንበር ላይ ተጣብቀ የምትቀመጥ ከሆነ ወደ ዘር ፍሬ የሚሄደው ደም ይዘጋጋል፣ ሙቀቱም ይጨምራል። ይህ ደግሞ ደም ስሮች እንዲያብጡ እና ከባድ ህመም እንዲፈጥር ያደርጋል። በእያንዳንዱ ሰዓት ተነስተ ተራመድ፣ አካባቢው አየር እንዲያገኝ አድርግ።